ነው ሀዋ ሰላምን አሳልፈሽ ነው የሰጠሻት፣ አሳልፈሽ ሰጠሻታል፣ ለጅብስ ሽጠሻታል፣ በሰው ሀገር ክደሻታል፣ በሰው ሀገር አስበልተሻታል ለምትሉት አንዳንድ ነገር ልንገራችሁ። ጓደኛሽን አንቺ ሱመያን ቢሆን አሳልፈሽ ትሸጫለሽ። ሱመያ ለካ አውቃ ነው የምትሸሽሽ፣ አሳልፈሽ እንደምትሰጫት ስለምታውቅ ነው የምትሸሽሽ። እውነት እናንተ ናችሁ ያላችሁት ወይስ ማን ያለው? አንደኛ ነገር እኔ ጓደኝነቴን በምንም ነገር አልቀይርም። ሲቀጥል ጓደኝነቴን በብር የሚሸጥ ሴት አይደለሁም። ጓደኝነቴን በብር የምቀይር ሴት አይደለሁም። እኔ ሀዋ ሰርቼ በላቤ እንደዚህ ጠብ አድርጌ ኖር እንደው እንጂ ጓደኞችን በብር አልቀይራቸውም። ሲቀጥል ደግሞ ሰላምን እኔ ከሰኢድ ጋር ያገናኘኋት በምን ምክንያት መሰላችሁ? መታረቅ እፈልጋለሁ ሲለኝ እንኳን እኔ አይደለሁም እናንተ ራሳችሁ ብትሆኑ ይህንን ነገር የምታደርጉት ነው። ከዚህ በኋላ ግን እኔ አላለቅስም። ለምን እንደማላለቅስ ታውቃላችሁ? ከለስ በቃ ከዚህ በኋላ ራሴ ለራሴ እንጂ መሆን ያለብኝ ማንም ሰው ስላለቀስኩ ያምነኛል። ለእናንተ ብዬ ሳይሆን ያለቀስኩት እናንተ እንድታምኑኝ ብዬ ሳይሆን ያለቀስኩት በቃ በራሴ ስላዘንኩ ነው። እንዴት ይሸውደኛል ለመታረቅ ብሎ እንዴት እኔ መረማመጃ ድርድር ያደርገኛል? የዋህነቴ እንጂ ያስለቀሰኝ ሌላ ነገር አይደለም ያስለቀሰኝ። ሲቀጥል ደግሞ አንቺ ከሃዲ ነሽ፣ ሱመያን ራሱ ትሸጫለሽ። ሰላምን ሸጥሻት፣ በስንት ነው የሸጥሻት? ስንት ነው የከፈለሽ? ድብና አድርገሽ ተከፍሎሽ ነው ላላችሁት እኔ ማንም አይደለም ሳይድ ማንም ሰው ብር ቢከፍለኝ ሰላምና ሱመያን አሳልፌ አልሰጥም። አሁንም ደግሞ ይሄ ለእናንተ አሳልፌ ላይ የሰጠዋት ሊመስላችሁ ይችላል እንጂ ይሄ አሳልፎ መስጠት አይደለም። እንድታረቁ ካለኝ ጉጉት አንጻር እንጂ ይሄ አሳልፎ መስጠት የሚባል ነገር አይደለም። ነው የምነግራችሁ። እኔ በየዋህነት እንጂ የተፈጠረውን ነገር ሁሉ የተፈጠረብኝ በክፋት አይደለም። ምን ነው ሱመያና ሰኢድን ማስታረቅ ትችያለሽ፣ አውቀሽ ነው ማገናኘት ስለማትፈልጊ ነው፣ አንቺ ራስሽ እንደ ጓደኛ አይደለሽም ስትሉኛል ነበር እንዴ? ትላንትና እኔ ሱመያን ሰላምን ባገናኘሁበት ቦታ ሰኢድ ጋር ለማስታረቅ ልክ አሁን በሰላም እንደሸወደኝ እኔን ከሱመያ ጋር አስታርቂኝ ብሎ ሱመያና ሰኢድን አገናኝቼ ብሆን አንቺ አውቀሽ ነው ሰኢድ ከፍሎሽ ለክፋት ለጥላቻሽ ሱመያን አሳልፈሽ ሰጠሻት ነው የምትሉት? ልክ አሁን ሱመያን ካድሻት፣ ከሃዲ ነሽ፣ የበላሽበትን ወጪ ሰባሪ ነሽ፣ አስመሳይ ነሽ፣ በጣም ብዙ ነገር እየተሳደባችሁ ነው ማለት ነው። ሳይለንት የተደረገው ቪዲዮ ለምን ይመስላችኋል? እዛ ላይ ሳይለንት ያደረገው ሰኢድ ምን ያወራሁትን ነው የሚመስላችሁ? ሰላምን ላይ አትነግሪያትም እንደዚህ ብለሽ እዛ ላይ ሳይለንት የተደረገው ያወራሁት ቪዲዮ ምንድን ነው? ሰኢድ ሳይለንት አደረገ በስልክ እያወራን እዛ ላይ ሳይለንት ያደረገው ቪዲዮ ምን እንደሆነ ስላልሰማችሁ አይዋ ፍረዱብኝ፣ ችግር የለም። አላህ ብቻ ነው እኔ የልቤን የሚያውቀው። የሰው ልጅ እንዳምነኝ ከዚህ በላይ አልጥርም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል። አላህ ሀገራችንን ሰላም ያድርግልን እላችኋለሁ። ዛሬም በአዲስ ቪዲዮ ብቅ ብዬላችኋለሁ። ምንድን ነው እንግዲህ ብዙ ሰው አዝኖብኛል፣ ብዙ ሰው ደግሞ በዛው ልክ ጥሩ ነገር ለእኔ ያሰባችሁ የዋህነት የምታውቁ ሽኩረን በጣም ነው የማመሰግነው። እኔ ጥሩ መጥፎም የምትናገሩ ሰዎች ለእኔ አንድ ናችሁ፣ ምንም አለያችሁም። ግን አንድ ነገር ማወቅ ያለባችሁ ነገር እኔ ሱመያን አሳልፌ መስጠት ብፈልግ አሁን አይደለም ነበር ማሳልፋት። እናንተ አሁን ሰላምን ከሰላም ይልቅ እኔ አሳልፎ መስጠት ከፈለግኩኝ የዛ ጊዜ አብዲ ጆሮዬን በጥፊ እስከሚያጠናግረኝ ድረስ እስካሁን ድረስ ብታምኑም ባታምኑም ጆሮዬ በጣም ነው የሚያመኝ፣ በጣም ነው የሚሰማኝ ማለት ነው። የዛ ጊዜ በጥፊ ሲደረግመኝ ከተማ ለቅቄ የማላውቀው ሀገር ውስጥ ለ3 ቀን ባዶ ቤት ውስጥ ተቀምጬ እንደገና ወደዚህ ተደብቄ መጥቼ ስራዬን የምወደውን የሚመቸኝን ስራ ቀይሬ የኖርኩት ለምን ይመስላችኋል? ለምን ይመስላችኋል? ሱመያን አሳልፌ ላለመስጠት እንጂ ሱመያን አሳልፌ መስጠት ብፈልግ በዛች ቀን ሱመያ ያለችበትን ከዚህ ሀገር እስከምትወጣ አውቅ ነበረ። ግን የዛኑ ቀን ማስያዝ የጠፋኝ ይመስላችኋል? እስኪ እኔ ልመታ፣ እኔ ልረገጥ፣ እኔ ልሰደብ፣ እኔ ላይ ሁሉንም ነገር ፈንጭተው ይጨርሱ። እች ሴትዮ ጊዜ ትውሰድና ተሰብዬ እንጂ አሳልፌ መስጠት ብፈልግ ከሰንዓ እግሯ አይወጣም ነበረ። እንገራችሁ አንድ ኬላ አታልፍም ነበረ። እኔ እሷን አሳልፎ መስጠት የሚለው ንያ ልቤ ውስጥ ቢኖር እናንተ እንደምታስቡኝ መጥፎ ሰው ብሆን
የዛ ሰዓት ሱመያን ስንዝር ሳትራመድ እዚሁ ሀገር አስይዛት ነበረ። እመኑ፣ የትም ትሁን የትም። እንደውም የሆነ ጊዜ ሱመያን ቪዲዮ የቀረጽኩኝ ላገኛት እየሄድኩኝ ነው ብዬ የሰራሁት ጊዜ እውነትም እሷ ጋር ነው የሄድኩት። እነሱን ለመሸወድ እንጂ ያንን የማይሆን ቪዲዮ የቀረጽኩት የዛ ሰዓት ራሱ ማስያዝ ይችላሉ። ግን ህመሟ ህመሜ፣ ሀዘኗ ሀዘኔ፣ ደስታዋ ደስታዬ ስለሆነ በጥፊ የተደረገምኩት ለእሷ ስል እንጂ አሳልፎ መስጠት በሚባለው ደረጃ ብትሄዱ እኔ ሰላም ምን አድርጋኛለች አሳልፌ የሚሰጣት? በሱመያ ደል እኔ የዛ ጊዜ ያን ሁሉ ጥቃት ያሳለፍኩት ወረቀት ሳይኖረኝ ፖሊስ አብዲ በየቦታው እንደ ሌባ እያሳደደኝ ፖሊስ በየሄድኩበት እየላከ እየተደበቅኩ እንደ ሌባ ሊትማ ለብሼ የማላቅ ልጅ ሊትማ ለብሼ ነበር ድንገት ከወጣው እንኳን የምወጣው ከአብዲ ሽሽት የሆነ ነገር እንዳያደርገኝ ብዬ እንጂ እኔ ከሰላም ጋር ጽላለኝ እንዴ? ሰላም የአባቴ ገዳይ እናቴ ገዳይ አይደለች። ሰላም እንደ ማንኛውም ሰው ጓደኛዬ ነች። እኔ ሱመያን አሳልፈሽ ትሰጫለሽ ለምትሉ ሰዎች ገርማችሁኝ ነው። እኔ ሱመያን መቼም አሳልፌ አልሰጥም። አሁንም ወደፊትም ይሄንን ነገር ደግሞ ሰላምንም አሳልፌ ሰጠዋት ብዬ እናንተ እንደምትሉት እኔ ለራሴ ለልቤ አላምንም። ልቤ ውስጥ ያለውን አንድ አላህ ብቻ ስለሆነ የሚያውቀው። ሰው ሳይረዳ ብዙ ነገር ይላል። ይህንን ነገር ያደረግኩበት ምክንያት ነግራችሁ እንኳን ግን ትሰደባላችሁ። ሱብሃንአላህ። እኔ ይህን ነገር ለክፋት አላደረግኩትም። አላህ ምስክሬ ነው። አላህ ነው የልቤን የሚያውቀው። የልቤን ንጹህነት አላህ እሱ ያውቃል። ግን ከዚህ በኋላ ማለት ነው የተማርኩት ትምህርት ቢኖር ሰው ማንንም ማመን እንደሌለብኝ፣ ማንንም ይሁን ማንን በዚህ ሰዓት ማመን የሰው ልጅ ከንቱ ነው። ሰው ማመን ቀብሮ 3 ድንጋይ አድርጎ ማመን ይሻላል። በዚህ አጋጣሚ እኔ ሰላምን በማገኛት ጠሪቃ አገኛታለሁ ኢንሻአላህ። በዛ ሰዓት ይቅርታ ጠይቃለሁ። ማድረግ ያለብኝን ነገር አደርጋለሁ። እኔ እንደማስበው ይህንን ነገር ሰላምን አሳልፎ መስጠት ህልሜም ምንም አልነበረም። እዚህ ላይ ምንድነው ችግሩ? ተሸወድኩ። ሰኢድ በእንባ ሸወደኝ። ሰኢድ በእንባ አታለለኝ። የሁላችሁም እኮ ፍላጎት ነበር አይደል እንደ ሱመያና ሰኢድ እንዲታረቁ። ታዲያ ሰው አገናኝቶ እንደዚህ ሰውን አሳልፈሽ ትሰጫለሽ ካላችሁ ሰውና ሰው ሳያገናኝ እንዴት ነው የሚያስታርቀው? ንገሩኝ እስኪ። እንዴት ነው ሰውና ሰውን የሚያስታርቀው? እናንተ ብትሆኑ በእኔ ቦታ ይሄን ነገር አታደርጉም? ታደርጋላችሁ። በሰው ላይ መፍረድ ግን ሁሉም ነገር ቀላል ነው እንዳየሁት ከሆነ ማለት ነው። አሁን እኔ በዚህ ሰዓት ላይ የኢትዮጵያ አይደለም ያለው ሰላም ነች ኢትዮጵያ የምትመላለሰው። የልጁ ጉዳይ እኮ خلاص ልጁ የኔ አይደለም። አስወለድኩ ማን ነው አዋለድኩ እንጂ ረዳኋት እንጂ አገዝኳት እንጂ ልጁ የኔ አይደለም። ሰላም ከኔ የምትፈልገው ሌላ ጉዳይ አለ ነው እንጂ ይሄ ነገር እኔ ሰላም ይሄንን ነገር የሚተናገረው አሁን ነው ይሄን ነገር እንኳን እኔ ያወቅኩት ማለት ነው። ግን አንድ የምታስታርቃቸው ሰው ኢትዮጵያ ሰላም ስለምትመላለስ ሰላም ታስታርቃለች። እውነትም እሱ እንዳለው በጊዜው እሱ እንዳወራኝ ሰኢድ እንደነገረኝ ሰላም ታስታርቃቸዋለች ብዬ እንጂ ነው ያሰብኩት። ሰላምን ይይዛል፣ ያስፈራራል፣ ያስጨንቃል የሚለውን ነገር ባቅኔ ምን ሳቀበጠኝ። እንደዚሁ እንደተለያዩ እንደዚሁ እንደተሯሯጡ አላህ ባለ ጊዜ ትክክለኛው ሰዓት ላይ ይታረቃሉ ብዬ እጄን ዝም ብዬ እቀመጣለሁ። አሁን ላይ ግን ሁሉም ሰው እንዲታረቅ ፍላጎቱ ነበረ። ዛሬ ሀዋ ግን ሰላም እንድታስታርቃቸው በሚል ስላገናኘው ብቻ አሳልፌ ሰጪ ከሃዲ ሰውን አባይ ሰውን አጫራሽ፣ እንደውም ለብር በጉቦ የተከፈለኝ ሴት አደረጋችሁ። ከሰኢድ ጉቦ ለወስድ እኔ ማለት ነው። ሰኢድ ብር ሊኖረው ይችላል፣ ብሩን ላልሆነ ነገር ሊጠቀምበት ይችላል። ግን እኔ ሀዋ ላይ ብር ከፍሎኝ ጉቦ ሰጥቶኝ ሰውን አሳልፌ እንደማልሰጠውም ስለሚያውቅ አሳልፌ ነገር እንደማላበላሽ ስለሚያውቅ እንደዚህ አይነት ነገር አይሞክርም፣ አያደርግም እኔ ላይ ማለት ነው። ግን ሁላችሁም የተረዳችሁበት መንገድ ስህተት ነው።
ስህተትና ስህተት ብቻ ተረዳችሁት። እውነታውን ካወቃችሁና እውነታውን ከተረዳችሁ ትንሽ ማገናዘብ ከቻላችሁ እኔ ያደረግኩት ነገር ስህተት ሳይሆን ትክክል ነው። ስህተቱ 100% የኔ ሳይሆን የሰኢድ ነው። የኔ አንድ ስህተት ቢኖር እዚህ ላይ ምን ታውቃላችሁ? መሸወድ፣ ማታለል። እንዴ ከሰው ስህተት ከብረት ዝገት አይጠፋም። ሰኢድ ሸወደኝ፣ እኔ ተሸወድኩ። ይሄ ነው የተፈጠረው። እኔ ሰኢድን እኮ ለረጅም ዓመት አውቀዋለሁ። ሱመያንም አውቃታለሁ። አብሬያቸው ኑሬያለሁ፣ አብሬያቸው ጠጥቻለሁ። ሁለቱንም አልክድም። ሁለቱም ያደረጉልኝን ጥሩ ነገር መቼም አልክድም። አፈር እስከሚጨነኝ ማለት ነው። አረሳማን ግን ደግሞ እናንተ በምትሉት ደረጃ አይደለም ሁሉም ነገር እዚህ ላይ። እናንተ ነው የምታስቡት። የተፈጠረ ነገር ምንም የለም። እኔ ሰውን አሳልፌ አልሸጥኩም። ሰውን አሳልፌ አልሰጠውም። ሰላምን ያጠፋሁት አንድ ጥፋት ቢኖር እሱማ ማመኔ ነው እንጂ ሰላም እንድትጎዳ ያሰብኩት ነገር ምንም አይነት ነገር የለም። አመናችሁም አላመናችሁም ማለት ነው።